የሚጸና እርሱ ይድናል ይላል መጽሐፍ ቅዱስ። ስለዚህ ይህንን ችግር ውስጥ ለውስጥ እናንተ እኮ ችግሩን ከላይ ኦርቶዶክስን እኮ ከላይ ነው የምታውቋት እናንተ። ቤተ ክርስቲያኑ ዲቴይል ገብታችሁ የሚደረገውን ድርጊት እኮ ብታውቁት እንደዚህ ቢያንስ እንደዚህ ባላላችሁ ነበረ። ስለዚህ እነሱ አንዴ ተንኳኩተዋል፣ የተንኳኩትን ተንኳኩተዋል። ግን እኛ ምዕመናን ላይ የራሳችን ላይ መስራት አለብን። ችግሩ እንደ ችግርነቱ አለው በደንብ አለ። ግን እኛ ራሱ የመንፈስ ጥንካሬ እንዲኖርን ማድረግ አለብን። ለምን እነሱን እያየን ሃይማኖቱ ላይ ጥርጥር እንዲኖረን አይገባም። ለዛ ነው መፍትሄው ሰው ላይ ነው መስራት ያለብን። እሺ በእርግጥ እውነትን ነው። እኔም አሁን በጣም ልጅ ስልክ ስንት አስራዎቹ ቤት አካባቢ እያለውኝ እንዲህ አይነት ነገር ደርሶብኛል። እኔ አሁን እንዲህ ተብሎ አይወራም፣ ግን በቃ ደርሶብኛል። ከቤተክርስቲያን ውስጥ ከትልቅ ሰው ከትልቅ ወይም አባት አለ በቃ አለበል ብቻ አላውቅም፣ ግን ደርሶብኛል። እኔ እንዲህ አይነት ነገር ማለት ነው፣ ትንኮሳ ነገር ማለት ነው። ግን የእምነት የራስ የልብ እምነት ጥንካሬ ነው። በእርግጥ ልጅነትም አለ፣ መንፈሳዊት ላይ ጠንካራ አይደለሁም። ግን እኔ ያሰብኩት ያኔ በቃ ትልቅ ሰው ስለሆኑ በቃ ለእግዚአብሔር ቅርብ ስለሆኑ አጋንንት እየፈተናቸው ነው ምናምን ብለክ ዞር ምትላ እንደዛ አስቤ ነው። እና ከእነሱ ነው የቶሎ ብዬ ራኩኝ ማለት ነው። በዛ ሰዓት እንደዛ ነው ያልኩት። እንዲያን ነገር አለ። ግን ጸሎት የምታደርግ ከሆነ እንደ አቅም የሆነ ልብ ንጹህ ከሆነ እግዚአብሔር ራሱ ከእነሱ ፈተና ይጠብቃል። እና በእርግጥም ሰው አንቺ ተጠብቀሽ ነዋ። በአንቺ ምክንያት መደፈር ከሆነ ሴክስ ከሆነ ወይም ድግምት ወይ ምናምን ከሆነ እሱን ይጠብቅሻል። አዎ ስለሚጠብቀን እንጂማ እኮ እኛ እስከዛሬ ድረስ እኮ ኦልሬዲ እኮ ሞተናል እኮ በመተቱ ከሄድሽ። ግን በሌላም ይሄ በትንኮላ ወሲባዊ ጥቃት ምናምን በሱ ከሆነ እነዛ ሰዎች ጀስት መጋለጥ አለባቸው። ለምን እንደዛ እሱ ልክ ነው። ግን አንዳንዴም ሴጣንም ፈተና አለ፣ ምዕመኑም ደግሞ ይገባል። በቃ ሁሉም ሃይማኖት ውስጥ አለ እንዲህ አይነት አስቸጋሪ ሴጣን መፈተን አለ ማለት ምን ማለት ነው? ማለት በቃ ሴጣን ይፈትናቸዋል ብዙ ማለት እኔ ያኔ እንደማስበው ነው። ስለዚህ እነዛ ሰዎች ድርጊቱን እያደረጉ ግንኙነት እያደረጉ መቀደስ ይችላሉ እና ሴጣን ስለሚፈትናቸው ችግር የለውም እኔ ስለሱ ወይኔ እኮ ግርም ይለኛል። የተከደነ የተሰወረ የለም ይለኛል እኮ መጽሐፍ ቅዱስ። ልል የፈለግኩት ቤተክርስቲያን ውስጥ ፈተና በእርግጥ አለ። አዎ አለ። ግን ያ ማለት ማሰብ ያለብህ አባቶችን በሴጣንም እየተፈተኑ ይሆናል። አሊያም ደግሞ ከዚህ ፊት በሚማሩበት ሰዓት እንደው መምህር እንደነገረን ተዋርሶ የሚባል ነገር አለ። ብዙ አይነት ተዋርሶ ካለባቸው ደግሞ ክህነታቸው ይፈርሳል። ኦልሬዲ ካህን አይደሉም። ያን ደግሞ ቤተክርስቲያኑ ነው አውግዞ ማውጣት የሚችለው የቤተክርስቲያኑ። እሺ በጣም አሪፍ። ቤተክርስቲያኗ እንዳለ ከአስተዳዳሪው እስከ መዋቅሩ ራሱ ስህተት ውስጥ ናቸው ያሉት። እሺ ስለዚህ እንደዛ ከሆነ እኛ አገልግሎትን እንጠቀማለን። እግዚአብሔር በረከቱን ቤተክርስቲያን አትረክስም። አገልጋይ ቢረክስ ቤተክርስቲያን አትረክስም። እኛ ቤተክርስቲያን ስለ ቤተክርስቲያን መች ትረክሳለን አለ እኮ ደደ የፈለግት ከሆነ እኛ አገልግሎቱን እየተገለገልን ከዛ በኋላ ያለውን ደግሞ ልእግዚአብሔር በሚቀጣቸው መንገድ ይቀጣቸዋል። ኖ እንደዛ ማለት አይደለም። ንጹህ አባቶች ይኸውልሽ፣ አንደኛ ልንገርሽ፣ አገልግሎቱን እኔ አልገለገልም አልኩሽ። እኔ አልገለገልም። ክርስቶስ ንጹህ ባህሪ ነው ያለው። የክርስቶስን ደም እኔ መቀበል የምፈልገው የክርስቶስ እንዴ ነገ እኮ ምን መርዝ ቢሰጡኝስ፣ መተት ሰርተው ቢሰጡብኝስ? እኔ አሁን ምሳሌ እኔ ማቆ ቦታ ላይ እኔ ስጋና ደሙን አልቀበልም። አዳምጪኝ። ለምን እንደሆነ ታውቂያለሽ? ስንክሳር ሰኔ 17 ላይ እንዴ ራሳችሁን ጠብቁ እኮ ተብሏል እኮ። አትፈታተኑት ይላል። እኔ መተተኛ እንደሆነ እያወቅኩኝ ስለ እኔ ማንነት የተጣላሁት ካህን ከሱ እጄ ልቆርብ ትፈልጊያለሽ? ስለ እንደዛ ሳይሆን ከባድ ነው። ብቻ እናንተ እኮ ችግሩ እኮ ከና አልገባችሁም እኮ። አይ ገብቶኛል፣ ሀሳብ ገብቶኛል። አሁን እኔ አሁን ቅድም ባወራሁት ላይ ሊጨምር ከይቅርታ ጋራ ሰውነት አንድ እኔ ማለት እኔ በእርግጥ አባቴ በነገራችን ላይ ስለአንተ እነግራለሁ፣ ስለ እኔ ማለት ነው። አባቴ በፊት አገልጋይ ምናምን ነበር፣ አሁን ወጥቷል ከቤተክርስቲያን። ግን ያው አባቴ ምን ይለኛል፣ ጠልቀሽ አትግቢ፣ በቃ ወደ ውስጥ ጠልቀሽ አትግቢ፣ ክርስትናን በውጭ ቀለል አድርገሽ ኑሪ፣ አገልጋይ ከዛ ውጭ ጠልቀሽ አትግቢ ይለኛል። እና እኔ አሁንም
ብዙም እንዲያ ነገር ላይ ጠልቄ መግባት አልፈልግም። ያው ለዛ ነው እና እኮ በቃ ስለዚህ ጠልቀሽ ስለማታውቂው ነገር እኛ ስንት ህይወት፣ ስንት ዳገት፣ ስንት በሰው ህይወት ስንቱ ተጨማልቆ ስለ ሁሉም ነገር አውቃለሁ። ስለ ሁሉም ነገር አውቃለሁ። ግን በቃ ጠልቆ ያለ መግባት ራስን አድነ መኖር በቃ ስለሌላው እግዚአብሔር ይፈርዳል፣ እግዚአብሔር ይከራከራል። ስለኔ ስለ ስሜ አትከራከሩ፣ ስላሴ ይከራከርላቸዋል ይላ። ስለዚህ ስላሴ ሰጥተን መተው ያው ማለት እንደየደረጃው አንተ ይሁን ተከራከር፣ ስለአንተ ለቀም ግን ለእኔ በራሳችን ዙሪያ ነው። ምክንያቱም ብከራከር አያምርም። እኔ ስለ ቤተክርስቲያን ነው እንጂ እኔ የምከራከረው እኮ ጊዜን፣ ገንዘቤን፣ እድሜን፣ ቀኑን እኮ እኔ የማሳልፈው እኮ ለቤተ ክርስቲያን ስል እንጂ ለግለሰቦች አይደለም። ነገ እነ ወቅቱ አልኩሽ እኮ እኔ ችግር ትክክለኛ የሚሰሩት ሰዎችን በር እንከፍታለን። አንተ እያልክ ያለኸው እኔ ከማንም ወገን አይደለውም፣ ግን ሲያጠፋ ወይም መጥፎ ንግግር ወይም መጥፎ ድርጊት ካየውበት ወይ ቅርታ ጠይቆ ካልተመለሰ ወይ የሆነ ነገር ፍርድ ካልተሰጠ እስካላየው ድረስ መናገር ያለብኝም በአደባባይ አጋልጣለሁ ነው አንተ ሀሳብካ? ያ ነው። እኛ ደግሞ መነን እሷ አሁን እህቴ እንዳለችው ማናት ጊዮን ነው የሚለው ስማ፣ እሷ እንዳለችው ጊዮን እግዚአብሔር እሷ እና እኔ እንዳልነው ደግሞ እኛ ምመነን ብዙም ጠልቀን ሳንገባ እግዚአብሔርን እያመሰገንን አፋችንን ቆጥበን እንኖራለን አይደለ እኮ። እናንተ ራሳችሁ ሁሉም እኮ ይኸውልሽ ወተት ላይ ያለ አለ፣ ስጋ ላይ ያለ አለ፣ አጥንት ላይ ያለ አለ። ስለዚህ ሁሉም በየደረጃው ሊናገርና ሊኖር የሚችለው ምሳሌ የእኔን አስተሳሰብ አንቺ አስቢ ብዬ አልጭንብሽም። የአንቺ አስተሳሰብ የተሻለ ከሆነ እኔ ላይ እንድትጭብኝ አልፈልግም። ለምን እኔ በምችለው ልክ ነው እኔ ላስብ የምችለው ማለት ነው። ስለዚህ ሁሉም በልኩ ነው ሲያወራም ሲኖርም ሁሉም ነገር በልኩ ማለት ራሱን በሚችለው አቅሙ ነው የሚኖረው። ተረዳሽ? ልክ ነው። ያው አንተ ስራዬ ወይም በቃ ጊዜህን ስራህን ሁሉ ነገር ሰጥተህ እየሰራሁበት ያለው ነገር ነው ማለት ነው። ስለዚህ እኛ ደግሞ እኛ እንደ ምዕመን ይሁንሽ ያው ማለት እንዲያታርግ ምዕመን እኮ እንደውም እኮ ምዕመን እኮ ነው የሚመለከተው እኮ ምዕመን። ለምን ሁሉም ምሳሌ ጳጳሱም፣ ሲኖዶሱም፣ ካህኑም ይሁን ዲያቆኑም ሁሉም በ40 ቀንና በ80 ቀን ነው ስልጣን ሰጧቸው ይላል ዮሐንስ 1 ላይ። ስለዚህ በስሙ ለሚያምኑት ለእግዚአብሔር ልጆች ስልጣንን ሰጣቸው። እኛ የክርስቶስ ቤተ መቅደስ ነን። ቤተ ክርስቲያን እንደሆነ ክርስቶስ ማደሪያ እኮ ነን እኛ። እኔ አንቺ ምናምን ተደማምረን እኮ ነው ቤተ ክርስቲያን የሆን ነው። አንድ በይ። ሁለተኛው ህንፃው አለ። ስለ ህንፃው ደግሞ አንቺ የሚመለከትሻል እኮ ካህኑ ነው እንዲ ያሰራው ነው ጳጳሱን ያሰራው። የሁላችንም እኮ አሻራ አለበት እኮ። ሳተሽ እኮ ነው ሲገጥንም ተገልጋይ እኮ ነሽ አንቺም። ካህናቶቹም እኮ የክርስቶስ አገልጋይ ናቸው። እነሱም ተገልጋይም አገልጋይም ናቸው። አንቺ ግን ተገልጋይ ነሽ። ስለዚህ ይመለከትሻል ነው የምልሽ። ሁሉም ይመለከተዋል ስለ ቤተ ክርስቲያን። ክርስቲያን ነኝ የሚል ኦርቶዶክስ ነኝ የሚል ስለ ቤተ ክርስቲያን ይመለከተዋል። ክፉ ነገር ሲያይ መናገር፣ ክፉ ነገር ሲያይ ማመልከት። ስለዚህ የሚመለከተው አካል ወይም ሲኖዶስ ወይም ምናምን የሚባል ታሪክ የለም በዚህ ሰዓት ሲጀመርም የለም ልልሽ ፈልጌ ነው። ሲኖዶስም የለም። ቢኖርማ ኖ እንዴ ካህናቶች እንደዚህ ቤተክርስቲያን ለሁለት የተከፈለችው 40 ዓመት ሙሉ ለአንድ ሰው መፍትሄ ያልሰጠ ሲኖዶስ አለ ልትሆኒ ነው? ምዕመናኑን እንዴ ለጴጥሮስ ምንድን ነው ያለው ክርስቶስ? ጠቦቶቼን ጠብቅ እኮ ነው ለሐዋርያቶች የተባሉት። እውነት የክርስቶስ ወንጌል በደንብ ተሰብኳል? እውነት የክርስቶስን አደራ የተሰጣቸው የመንጋው ጠባቂዎች አደራቸውን ተወጥተዋል? ምዕመናኑስ አደራውን ተወጥቷል? ለካህናቶች አደራውን እየተወጣ ነው? አልተገናኙም ሁለቱ። እንዴት ነው ሁለቱን ማገናኘት የምንችለው ነው አሁን ጥያቄ። እኛ ስለኖርን ስለበላን ስለጠጣን ነው አይደለ? ስንት በየጓዳው እኮ ያሉ እኮ ስንት እኮ አባቶች እኮ አሉ እኮ እውቀት እያላቸው ጸጋ እያላቸው በየጓዳው ብር መክፈል ሳይችሉ ዛሬ ላይ ከቤተ ክርስቲያን ወጥተው ስንት አባቶች እኮ አሉ። ሌባውማና አጭበርባሪውማ እኮ ቦታውን ይዞታል እኮ ጠቅላይ ቤተ ክህነት እስከ ጠቅላይ ማለት ነው። ይሁን ብላ ችግር የለውም። የገንዘብ ችግር አይደለም ያለን።
ግን ትውልድን የሚያድኑትን ትውልድን የሚመልሱትን ትክክለኛውን የመንጋ ጠባቂውን ማሸማቀቅ ድምፅ አለ። አንቺ ጋር ልትናገር ይፈልገሻል። ስለዚህ የመንጋውን ጠባቂዎች በዚህን ያክል ማዋረድ ካለ እኛም እንግዲህ የእነሱ ገበናቸውን እናወጣለን ማለት ነው። አጸፋውን ሲጀመርም እነዚህ ሰዎች እዚህ ጋር የሚታዩት ሰዎች አብዛኛዎቹ እንትን ናቸው። እህታችን ቀጥይ። ከሰማይ በታች ቅድም ሚዩት አንስተሽ ነበረ። አይሰማም። ሞት የለች የመቻት መስለኝ እና እኔ ሊቀጥል ይቅርታ። እሺ አሁን ቅድም ባነሳ እኔ በተናገርኩት እና አንተ ባልከው ላይ የቤተክርስቲያን ችግር የሁላችንም ችግር ነው። ቤተክርስቲያን ስትኖር ነው እኛም መኖር የምንችለው። ነገር ግን ቤተክርስቲያን ውስጥ ተገቢ ያልሆነ ነገር እየተፈጸመ ሊሆን ይችላል። አንተ ደግሞ ለቤተክርስቲያን ቅርብ ከሆን ይህን ሁሉ አይቴ መሸከሙ አቅቶ ሊሆን ይችላል ወደ ሚዲያ የመጣኸው እና አሁን እዚህ ጋር ልክ ባለፈው አርሲ ላይ ብዙ ወገኖቻችን ታርደዋል። ሚዲያ ሁሉ እየየ ብሎ አልቅሰዋል። ግን ለማን ነው የሚለቀሰው? እግዚአብሔር ብቻ ነው እንባችንን የሚጠርግልን። እንዳልኩ ሲኖዶስ ዝም ብለዋል በእነሱ ዙሪያ ማለት ነው። አሁንም እንደዛ ነው እኔ የታየኝ ማለት ነው። እዚህ ጋር አሁን አንድ መሰሎችም ስለ ቤተክርስቲያን አንድ ነገር ልበልሽ። ይኸውልሽ አርሲ ላይ ምናምን ከዚህ በፊትም ከዛሬ ከስንት ዓመት በፊት ወለጋ ላይ ምን ላይ ነቀምት ላይ ምን ላይ ሲታረዱ ነበረ። ለምን አርሲ ላይ ሲሆን ለምን አሁን ለምን ማለት ከሌላው የተለየ ለምን እንደዚህ ፖለቲካ ለምን ተሰራበት? እሱን እኔ አላውቅም። ማውቀው ነገር የለም። እኔ ስለማናውቀው ነገር ማውራት አንችልም። ለምን ከተባለ አሁን ላይ ያለው እኛ ፖለቲካ ውስጥ እኔ መግባት አልፈልግም። ገብቻ አርሲ ላይ ስለተገደሉ ሰዎች ምናምን እኔ አላውቅም፣ አይመለከተኝም። ለምን አይመለከተኝም ከተባለ ይሄ ከመንግስት ጋር የሚያገናኘው ጉዳይ ነው። ጠቅላይ ራሱን ችሎ እዛው እንትን ይበል። ስለዚህ አሁን እያወራን ያለ ነው እኮ ከአርሲ በላይ እኮ ሰው በቁሙ እየሞተ እኮ ነው። በቁሙ ፈዞ ደንዝዞ ስንት አባቶች እኮ ስንት አገልጋዮች እኮ የፈለግኩት ምንድን ነው አሁን እዚህ ጋር ብንጮህም አንተም አሁን እዛ አገር ቤት ነው ያለው። ብዙ እንዳንተ የታመሙ ሰዎች አሉ። በቤተ ክርስቲያን ውስጥ በሚደረገው ሁኔታ ብዙ ነገሮች ልክ ከምታየው ነገር ከምትሰማው እና ከምታየው ነገር የተነሳ ታብዳለ እንደተባለ ሁሉ ሁኔታ ላይ ልትሆኑ ትችላላችሁ። ግን ማን ነው የሚሰማችሁ ነው? ይሄንን እኮ እንዳልኩ ቅድም ለሁለት የሚከፈል እኔ አይደለም አባት ወይ እንደምን አትረዳኝም? እኔ እዚህ ጋር እኮ እየተናገርኩ ላይ ያለሁት እኮ ሌላ ነገር ነው። እዚህ ጋር ይሄ ሁሉ ከመፈጠሩ በፊት ሊቃውንት አሁን ታውቃለህ፣ ዲያቆናት፣ ካህናት፣ ጳጳሳት ተብሎ ሁሉም ነገር እንትን አለ ማሲ እና ደረጃ አላቸው እና ከዛ ከደረጃ እንትን በቤተ ክርስቲያን አባቶች ሁሉም ተነጋግሮ ተወያይቶ ችግር ፈቶ ነው ማስማማት የሚችሉ። ይሄን የሚያደርግ አካል ማናለ ነው እያልኩ ያለሁትኝ። ገባ ካለ ይሄን የሚያደርግ ሰው ማናለ? አሁን ምንጮሆ ያለሽ አንቺ አይሰማም እንዴ? ወይ እኔ ሰው ሀገር ነው ያለው። ስንት አመት ሆነሻል ሰው ሀገር? ኧረ አባቴ እኔ ገና ወራት ውስጥ ነው ያለሁት። አልቆየሁም። የምታወሪው ምንም ሊገባኝ አልቻለም። እንዴት ነው ተስማማቻችሁ? አቤት ከማይረባ አይምሮ ጋር
ላይ መሄድ ማለት አይምሮ ማደንዘዝ ነው። በነገራችን ላይ ምንም አይነት አቋም ከሌለው ሰው ጋር እንዲህም አይነት አስተሳሰቦች የሞተ አስተሳሰብ ማለት ነው። የሞተ የወደቀ ማለት ነው። እንዴ ህፃን ልጅ እንኳን እኮ ያስባል እኮ ይህንን ማሰብ አይከብደውም። መፍትሄ የለውም። እንዴት ነው መፍትሄ የሌለው? ምን አለ እዚህ ምድር ላይ ስትኖሩ ራሳቸው ተስፋ ይቆርጡና ሰውንም ተስፋ ያስቆርጣሉ። በቃ የ3 ብር ስልክ ይገዛሉ፣ የ5 ብር ዳታ ሞልተው በቃ ያስጨንቁናል። አልኳችሁ እኮ እኔ አንዳንዴ ይሉንታ ስለሚያጠቃኝ ነው በነገራችን ላይ እና በጣም ያሳዝናል ነገሩ። ጥፋቱ የራሴ ነው። ይህ ሁሉ ደቂቃ ስንት የምንማማርበትም በቃ ሄዱ። ለምን እነሱ የሚፈልጉት ወይ እነዚህ በእርግጥ ራሱ ጠቋሩን እኮ ነው የምናወራው። አንድ ሰው ከሆነ ቆፍጠን ማለት አለበት። አይምሮ ቆፍጠን ማለት አለበት። በቃ ቆፍጠን ማለት አለበት። እንደ እባብ ልባሞች፣ እንደ እርግብ የዋሆች። እንዴ ምንድን ነው መሽለጥለጥ? አባ ገብረ ኪዳን እና መምህር ኤፍሬም ምን አጠፉ? አጋንንት ስላለባቸው ገብታችሁ ብትጠይቁ ደስ ይለናል። ቃል በቃል አስተምሯቸው ብዙ እጸት ስላገኘንባቸው ማለት ነው። ሲቀጥልም ደግሞ አጋንንት ስላለባቸው፣ ተዋርሶ ስላለባቸው መምህር ኤፍሬም የዛሬ 3 ዓመት ከእሱ ጋር ንጽጽር ሰርቻለሁ። ከቀሲስ በኩሉ ጋር 300 ምናምን ሰው ባለበት በቤቴ አጋንንት በአጋንንት መውጣት ይችላል ብለው የሚያስቡ ሰዎች ናቸው የሚያስተምሩ ማለት ነው። የማቴዎስ ወንጌል ምዕራፍ 12 እና እንዴት ነህ? ደህና ነህ? ስራ ሱራፌል ሊቃውንት ሙዳየ መና ሰላም ብያለሁ። ከሊቃውንት መና አባ ገብረ ኪዳንና መምህር ኤፍሬምን ታዲያ ከአቶ ግርማ ወስደህ በመቁጠሪያ ማታስመታቸው ጋር የማይፈወሱ እምቢ አሉ እግዚአብሔርን። እኔማ አባ ገብረ ኪዳን በርሜል ጊዮርጊስ አጋንንትና አንደርብ ካለባቸው የእናንተ አባት ግርማ ወንድሙ አቶ ግርማ ወታደር ግርማ ይሉታል። እኔ አላውቃቸውም። እና እንዴት እዚያ ውስጥ የማታስፈውሳቸው ታዲያ? እዚህ ከምትረፍጣቸው እናንተ አባቶች ወይ ሳታውቁ እንደው አጋንንት አይጫወትባችሁ። ጥሩ አባት አሉ፣ እንደው እሳቸው ጋር ላስተዋውቃችሁ ተፈወሱ ማትላቸው አልኩኝ። ሁሌ እኮ ነው የምለው ሙደ የምናየው ስንት ዓመቴ ያው ያውቃሉ መቼም እውነት። በነገራችን ላይ ግን አስቸጋሪ ነው። ግን እነዚህ እንደው እኔ ወንድሜ እንደው የአባ ግርማ ስንቱን ገደል ከተቱት እኮ እንደው ስንቱን ክርስቲያን ገደል ከተቱት። ምን አጠፉ ደግሞ? እኔ መልካም ያስተማረ ትክክለኛ ወንጌል ያስተማረ እንደው ወደዚህ ወደ ባህር ዳር ቢመጡ ግን እዚህ ጣናና አበይ ከሚገናኝበት ዘግዝቄ 3 ጊዜ እየነከርኩ አበይ ነበር ማወጣቸው። እንደው ይሻላቸው አቶ ግርማ ማንን? ኧረ ተው እነሱ አይደለም ኢትዮጵያን አሜሪካ ሁሉ እየሄዱ እያጠመቁ። አይ አንተ እንደነዚህ አቅም ጋር የሚሄደውን እኛ ጋራ የተለያዩ ትናንሾች ጋራ እነዚህ ከፈጣሪ ጋር የሚገናኙ ቂም በቀል የላቸው። ማን ነው ከፈጣሪ ጋር የሚገናኘው? ጽና ይሄን አደረገና አይቀየሙም። እኛ ግን ትናንሾቹ ግን እንቀየማለን፣ እንጣላለን፣ እንሰዳደባለን። እነሱ ትክክለኛውን ከክርስቶስ ጋር የሚገናኙ ሰዎች ግን እውቀት ስላላቸው የሚመጣውንም ጣጣ ስለሚያውቁ ያለውንም ምድር ላይ የሚደረገውን ነገር ስለሚያውቁ አንተ የፈለገን ብትላቸው አይቆጡ፣ አይቀየሙህም። እነዚህ ቀጥታ ከፈጣሪ ጋር የሚገናኙት አሉ። ወደ የመና ራሳቸው እኮ ተናገሩ። እንትና አባ ገብረ ኪዳን እኔ ማርያምን አላየኋትም፣ ክርስቶስንም እንኳን አይደለም እነሱን ማየት ቀርቶ ተራ መሪ ጌታ ማይቻል አቅም አሉ። በርሜል ጊዮርጊስን ሲፎግሩ እኮ ነው። ሙደ የመና ራሳቸው የተናገሩትን ነው። እኔም ደግሞ ምን አጠፋው?
ከእግዚአብሔር ጋር የሚነጋገሩ አሉ። አረ እግዚአብሔርን አይቼውም አላውቅ አሉ እኮ። ስላሴን አይደለም ስላሴን ላይ አይደለም እመቤታችንን በምን አቅሜ አንድ ተራ መሪ ጌታ አይቼ አላውቅም አሉ ራሳቸው እየመሰከሩ። ታዲያ በምን ሂሳብ ነው ይኸው ከእግዚአብሔር ጋር የሚነጋገሩ አላሉ? ሰው ራሱ በተናገረው ነገር ራሱ ይጠፋል ይባላል። እና በቃ እኔ ሰለቸኝ። በቃ ቲክቶክ ላይ በጣም 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 እኔ ሰው አይምሮ እንዴት እንደሚያስብ እኔ ግራ እየገባኝ ነው። እግዚአብሔርን ምንም በቃ በጣም ሰው ከሰውነት ግብር ወጥቶ አስተሳሰብ ወጥቶ በጣም እንስሳዊ እንስሳ እኮ ያስባል እኮ አንዳንዴ። እንዴ እንስሳ እኮ በደንብ ባለቤቱን ያውቃል። ጠዋት ወጥቶ ማታ ቤቱን አውቆ ይገባል። አሁን እኮ የሰው ልጅ እኮ ማሰብ ተስኖታል። እንዴት ማመዛዘን ይከብደዋል? እኔ እኮ ስለ እነዚህ ሰዎች ዲቴይል እኮ አውቄ አይደለም እኮ፣ ግን ባነበብኩት ልክ ግን በቃ ብቁ አይደሉም። ቆይ ግን መንፈስ ቅዱስ ስንት ነው? 16 ነው እንዴ? እኔ መንፈስ ቅዱስ አንድ ነው። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ተለያዩ እንዴ? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ለአንዱ ምዕራፍ 10 ላይ ነው አይደለ? 12 ላይ ለአንዱ የመፈወስ፣ ለአንዱ የማስተማር፣ ለአንዱ የመምከር፣ ለአንዱ መናፍስትን የመለየት፣ ለአንዱ ትንቢትን መናገር፣ ለአንዱ ትንቢትን መተርጎም ነው አይደል ሰጣቸው። እነዚህ ሁሉ መንፈስ ቅዱስ ግን አንድ ነው ብሎ ሰጥቷቸዋል። ታዲያ ተጣሉ እንዴ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ? አንተ መተተኛ ነህ፣ አንተ አስማተኛ፣ አንተ ድግምተኛ ነህ፣ አንተ አጥማቂ ነህ ተባባሉ እንዴ? እሱ እኮ ነው። አሁን ለምንድን ነው አንድ ያልሆኑት ነው? በመንፈስ ቅዱስ አንድ ከሆነ መንፈስ ቅዱስ አንድ ከሆነ ለምንድን ነው ታዲያ በመንፈስ ቅዱስ አንድ ያልሆኑበት ምክንያት ምንድን ነው? እሱ ቋንቋቸው ለምን እንደ እንትን ተቀያየረ? ለምን አንድ አልሆነም? በጣም ግራ የሚገባ ነገር ነው። እኔ ካህናቶች ለምን አንድ አልሆኑም ነው የኔ ጥያቄ። እውነት ትክክለኛ እነዚህ ሰዎች ደግሞ ስህተት ከሆኑ ለምንድን ነው አጋንንቱን የማያስወጡላቸው? እነዚህኞቹ አውጡልኝ እኮ አሉ እኮ መምህር ግርማ። እውነት እናንተ መንፈስ ቅዱስ ካለባቸው አውጡልኝ አሉ። ለምን አላስወጡ? ይሄ ሁሉ ተቃዋሚ ካህናቶች ናቸው። እንግዲህ እነዚህ ስንት ጳጳስ ባለበት ሀገር ታዲያ መምህር ግርማን መንፈስ ማስወጣት ከብዷቸው ነው? ኑና እስቲ እንነጋገር እኮ ነው ያሉት እኮ። የሚያገለግሉት ቤተ ክርስቲያን ነው አይደል እንዴ? ለምንድን ነው የሚሳደቡት እንዴ? ፍቅራቸውን ለምንድን ነው የማያሳዩ? ለምን አላስተማሩንም? እሺ እኛ ከማን እንማር? ምዕመናኖች እርስ በራሳቸው ቂምና በቀል፣ ቅናትና ትዕቢትን አፍንጫቸው ድረስ እስከሚወጥራቸው ድረስ። ለዚህ ነው እኔ እነሱ ላይ አባ ገብረ ኪዳን ላይ ያለውን አጋንንት እቃወማለሁ ምለው። ቀሲስ ኤፍሬም ላይ ያለውን አፍንጫው ላይ ያለውን አጋንንት እቃወማለሁ። እንዴት እኮ እንደሚያክተረትረው እኮ ስለ አጥማቂ ከተነሳ እንዲህ አንዘረዝራቸዋል፣ እንደዚህ ይንጣቸዋል። እንዴት ነው እናቶቻችን እንትን ወተት ሲንጡ እንዴ? መንፈስ ቅዱስ እንዲህ ነው እንዲያስተማረው ነው ወይስ ክህነት ይለያያል? በፊት ያለው ለሐዋርያቶቹ የተሰጠው ክህነትና የአሁኖቹ ክህነት ይለያያል ማለት ነው። እነሱ መቼ አንድ ሆኑ? እስቲ አንድ ይሆኑና ያሳዩን እስቲ። ኦርቶዶክስ አንድ ነች አይደለ? ለምን ይሄ ሁሉ 40 ዓመት ሙሉ ለምንድን ነው አንድ ያልሆኑት? ሲኖዶስ ውስጥ ለምንድን ነው እስካሁን መልስ ያልሰጠው? ለምን አስረግጦስ ለምን አልሰጠም? እና ማይረባ አይምሮ ይዘን ከምንሄድ መማር ይቀድማል፣ ማወቅ ይቀድማል። እና መልስ ስላሌለን ነገር ባንጠይቅ መልካም ነው። እኛ ስንት ጥያቄዎች አሉብን ያልተመለሱ፣ ስንትና ስንት አይደለም። ተራ የማንም በአፍሎ እና በአብሾ የተዋረሰ ውርሻ ይቅርና በቃ አይቻልም ተባለ እኮ። በቃ አንቀጽ 6 ላይ መጽሐፈ እንትን ላይ ፍትሐ ነገሥት ላይ በቃ ይሻር ይላል ከክህነቱ። መልጃ የተቀበለ መማለጃ የተቀበለ ያስፈራራ ክህነት ለመቀበል ማለት ነው። ስለዚህ ምን ይላል? ይሻር ይላል እንዴ። የኔታ ገብረ መድኅን አለ አንዱ ደግሞ ቅድም መጣና የኔታ ገብረ እኔ ስሰራው ነበረ አይጠቅምም ብዬ ግን ትቼው ነበረ አለ እኮ። በቃ
ቆይ ግን ምንድን ነው የምታዩት? እኔ ቆይ ቲክቶክ ላይ እኮ ቆይ የመዝሙር ሲሆን አታየውም፣ ስብከት ሲሆን አታየውም፣ የሆነ ሲደረግ አታየውም አይደል? እናንተ የምታዩት እነ ጃኒን እና እነ እንትንን ነው የምታዩት አብዛኛው ሰው። ለዛ እኮ ነው እናንተ አይን አላችሁ አታዩም፣ ጆሮ አላችሁ አትሰሙ፣ አንደበት አላችሁ አታስተውሉም የተባለው ይህ ህዝብ እንዳልምረው ልቡ ደንድኗል አለ እኮ መጽሐፍ ቅዱስ። አሁን መዝሙር በከፍት እንዳለ ሮጦ ነው የሚጠፋው ከዚህ ግን ለስሙ ኦርቶዶክስ ነው ወይስ የሆነ ስብከት በከፍት ማንም አይኖርም። ቢኖር ወይ 3 ሰው ወይ 4 ሰው ነው መጥቶ ግን እዚህ ጋር ይከራከራል። በቃ መንጋ እኮ ነው ያስቸገረን። አሁን መንጋ ታውቃላችሁ? መንጋ እንዴ! ከመንጋነት እንውጣ። መጽሐፍ ቅዱስ አንብብ፣ እወቅ። ገድላት፣ ተአምራት፣ ድርሳናት አንብብ። የዛን ጊዜ ማትክክል አባት ማትክክል አይደለም የሚለው ይገለጽልሃል። ሱፉን አሳምሮ በቃ እንትን ጭራ ይዞ ምናምን ፏፏ ብሎ ቢጫ ስለለበሰ ጥቁር ስለለበሰ ነው እንዴ? እንዴ እኮ ትርጉም የለውም እንዴ። በትዕቢት ተወጥሮ እርስ በራሱ ካህንን ክህነትን ካላከበረ መኖክሴን ካላከበረ የቱ ጋር እኛ እንከባበር እንዴ? እኛ እኮ እንሻላለን፣ እኛ እኮ እንደማመጣለን እኮ። እነሱ እኮ በስህተት ለደቂቃ እኮ አይስማሙም እኮ። ቢቻቻሉ እርስ በርስ በጥበብ አንዱ ሊያፈነዳው ነው የሚደርሰው። አላያችሁም? ቅዳሴ ሰዓት ወይም እንትን ማህሌት ሲቆም በተአምር ጫማቸውን አያምኑትም፣ ካልሲያቸውን አያምኑትም። ይዘው እስራቸው ብብታቸው ውስጥ ገብተው ነው የሚገቡት። ለምን ይመስላችኋል እንዴ? እርስ በርስ ያለው መቀናናት ነው። ስለዚህ እኛ በዚህ ሰዓት ሲኖዶሱ የለም፣ በቃ አለቀ። ኦልሬዲ የለም። መንፈስ ቅዱስ አለ። ሲኖዶስ ግን የሚመራው ሰውየው የለም። ጳጳስ ምናምን ለምትሉት ጳጳስ ይኖራል ትክክለኛም፣ ግን ወይ 3 ወይ 4 ወይ 5 ካህናት አለ። አዎ ትክክለኛ ካህናቶች አሉ። ሐሰተኞች ግን ይበዛሉ። ይኸው እዚህ ጋር ሐሰተኞች ቁጭ ብለዋል እንዴ። ቆይ ግን ምንድን ነው ግን የምታዩት ነው? እኔ እኮ ግርም የሚለኝ ወንጌል ግን ሰምታችሁ አታውቁም? ዩቲዩብ ላይ ገብታችሁ የአባ ገብረ ኪዳንን እና የመምህር ግርማን እስቲ ቪዲዮ ውስጥ ይዋቸው እስቲ አስተምሮን ልዩነቱን እንዴ። አሁን እኮ እያስቸገረን ያለው እኮ አንድ ስብከት የማየት ትውልድ እኮ ነው ያለው። ቲክቶክ በቃ በጣም ነው ያሰነፈን። 2 ደቂቃ ወይ 1 ደቂቃ ሾርት ከት የሆነች ቪዲዮ ያህል በቃ ከሱ ውጭ ክርስቲያን የለም። 1 ሰዓት 2 ሰዓት ስብከት የሚሰማ አለ። አሁን እዚህ ጋር መጥቶ እከሌ ምን አረገ እከሌ በዚህ ወጥቶ ሂድና ይኸው የተናገሩትን ንግግር እንዴ። እኔ 2 ስልክ ቢኖረኝ እኮ አልኩ እኮ 2 ስልክ ቢኖረኝ አባ ገብረ ኪዳንን ያስተማሩትንና ያሉትን ስብከት ብትሰሙ እግዚአብሔርን ነው የምላችሁ፣ ወይ በቃ መናፍቅ ነው የምትሆኑት፣ ወይ ትሰልማላችሁ እንዴ። በጣም እኔ ግን ህዝቡ ማስተዋል የለበትም በቃ። እና እኔ ለምንድን ነው እኔ ጥያቄ ለምንድን ነው ካህናቶች አንድ ያልሆኑት ነው? እነ አባ ገብረ ኪዳን አጥማቂን የጠሉበት ሚስጥር ምንድን ነው? መርምር እኮ ተብለሃል እኮ። ሰው እኮ መንጋ እንደ ፍየል ጉር ባለው በቃ የሆነ ሰው ከፊት ለፊት ይመራል። በቃ እሱን ተከተለ ገደል ቻው። ምን እንዳስተማሩ በቃ ቆንጅናቸውን ያህል ቢጫ ልብሳቸውን ቆንጆ ስለሆኑ ከዛ ጭራቸውን በቃ አክታቸውን ማየት ግን እግዚአብሔርን ቃል ማመዛዘን የማይችል ትውልድ ነው። የደነዘዘ ትውልድ እንዴ። አይምሯችንን እናሰራው። እኔ ብዙ ሰዎች ማሰብ የማይችሉ በነገራችን በጣም ብዙ ሰዎች ኢትዮጵያ ውስጥ እየበረከቱ ነው እንዴ። ለዛም እኮ ነው ቋንቋችን በቃ እየተቀያየረ ያለው። የሆነ ነገር ስትነግረው ገልብጦ ላይ የሆነ ነገር ነው የሚሰማው። የሚጠይቀውን አያውቅ፣ የሚመልሰውን አያውቅ። በዚህ ዘመን በቃ ካለ እንዲህ ብሎ ከምትል ያስተማሩትን ትምህርት ቤት ግባና አንብበው። ገድላትም ላይ ብታንበው ሁሉም ነገር ይገለጽለታል እኮ ሰው። እውነት ለመስዋዕትነት የሚቀርብ ሰው አሁን አለ? ስለ ሃይማኖቱ ስለ ክርስቶስ ብሎ ውሸት። አሁን አንገታችሁ ላይ ሰይፍ ተቀምጦ ክርስቶስን ካድ መስቀልን በጥስ ብትባል እንደዛ ቆይ ለልጄ ልኖር ነው የምትለው? ቆይ የሰራሁት የጀመርኩት ፎቅ አለ